በዚህ ቪዲዮ ላይ የማሳያችሁ ቶፕ 5 የምላቸው ለእኔ እጅግ በጣም ጠቃሚ ናቸው የማስባቸው አፕሊኬሽኖች ናቸው። ለእናንተም እጅግ በጣም ይጠቅማሉ ብዬ ስለማስብ ይህን ቪዲዮ እስከ መጨረሻው ድረስ መከታተል እንዳትረሱ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ይመቻችሁ። የመጀመሪያው አፕሊኬሽን ኖሽን ብለን የምንጠራው ሲሆን ይሄ አፕ የብዙ ሰዎች ላይፍ የቀየረ እጅግ በጣም ጠቃሚ አፕ ነው። እንደምታዩት ይህን ይመስላል። የተለያዩ ቴምፕሌቶችን ብራውዝ ያደርገን እናያለን ማለት ነው። እዚህ ውስጥ እንገባለን። የመጀመሪያው ላይፍ የሚለው ጋር ነው። ላይፍ የሚለው ጋር እስኪ ብዙ ቴምፕሌቶች አሉ። ከእነሱ ውስጥ ለእኔ እጅግ በጣም ዴይ ቱ ዴይ የምጠቀመው ጠቃሚ ነው ብዬ የማስበው ይሄኛው ነው። ዊክሊ ፕላን የሚባል ነው። ሳምንታችሁን ፕላን እንዴት እንደምታደርጉ ስፔሲፊክሊ እያንዳንዱን ነገር ፕላን እንድታደርጉ የሚጠቅማችሁ ሲሆን እያንዳንዱን በዝርዝር እናያለን ማለት ነው። ለምሳሌ አሁን ዛሬ እቃ ማጠብ አለብኝ ወይ ደግሞ ይህን ነገር ለሰው መስጠት አለብኝ ምናምን ብላችሁ እቅድ አውጥታችሁ ሊሆን ይችላል። እነዚህን እቅዶች እዚህ ጋር ትጽፋላችሁ ማለት ነው። እንደምታዩት ዌድነስዴይ የሚለው ጋር ትጽፋላችሁ። እነዚህ እቅዶች ካሳካችሁ እንደምታዩት እዚህ ቦክሷ ላይ እሷን ስትነኳት እንደዚህ ራይት አድርጎ ይሰርዘዋል ማለት ያ ማለት ፕላናችሁን አሳክታችኋል ማለት ነው። ሌሎችም ቴምፕሌቶች አሉ እንደምታዩት። አሁን ወርክ የሚለው ጋር ገብተን ደግሞ ሌሎች እናያለን ማለት ነው። ወርክ የሚለው ጋር እንደምታዩት ብዙ አይነት ቴምፕሌቶች አሉ። ሙቪ ሊስቶቻችሁን መጻፍ ከፈለጋችሁ ፍላሽ ባክ ካርዶችን፣ የተለያዩ ነገሮችን መጻፍ ትችላላችሁ። እዚህ ጋር እንደምታዩት ብዙ ነገሮች አሉ። ፕሮጀክት ኤንድ ታስክ የሚለውን እናያለን ማለት ነው። እንደምታዩት እዚህ ጋር ፕሮጀክት ኤንድ ታስክ የሚለው ጋር የተለያዩ ፕሮጀክትና ታስኮቻችንን መጻፍ የሚያስችለን ነው። በጣም ጠቃሚ የሆነ አፕሊኬሽን ነው ጋይስ። ይህን ፕሌይ ስቶር ላይ ማግኘት ትችላላችሁ። ዩ ካን ጎ ኤንድ ዳውንሎድ ኢት ራይት ናው ማለት ነው። በጣም ጠቃሚ የሆነ አፕሊኬሽን ነው። ሌላኛው ተማሪዎች ከሆናችሁ እዚህ ጋር ስኩል የሚለውን ክሊክ እናደርግና እንደምታዩት አሳይመንት ትራከር ዊዝ አውቶሜሽኖች አሉ። ብዙ አይነት ቴምፕሌቶች ነው ያሉት። ስኩል ላይፍ ዳሽቦርዶች አሉ። ስኩል ላይፋችሁ መጻፍ ከፈለጋችሁ፣ ጆርናል ማድረግ ከፈለጋችሁ፣ የተለያዩ አይዲያዎችን ዋን ኦን ዋን ኖቶች መጻፍ ከፈለጋችሁ በጣም ጠቃሚ ነው ብዬ የማስበው አፕሊኬሽን ነው። ብዙ አይነት ፋይሎችን አንድ ላይ ኦርጋናይዝ አድርጎ መያዝ የሚችል በጣም ጠቃሚ የሆነ አፕሊኬሽን ነው ማለት ነው ጋይስ። እንደምታዩት እዚህ ጋር አሁን አሳይመንት ትራከር የሚለውን ስነካው የተለያዩ አሳይመንቶች ካሉባችሁ እነዛን ትራክ ማድረግ ትችላላችሁ። ይሄን ሰርቻለሁ እንዴ፣ ይሄን አልሰራውም፣ ምን ያላገኘው፣ እንዴት አሪፍ አድርገኝ የሰራሁት የሚለውን ሙሉ በሙሉ ትራክ ማድረግ ትችላላችሁ። እዚህ ጋር እንደምታዩት በፐርሰንት የሚያስቀምጥላችኋል። በጣም የሚገርም አፕሊኬሽን ነው። በጣም ብዙ አይነት ነገሮችን በአንድ ላይ ጠቅልል አድርጎ የያዘ አፕሊኬሽን ነው ማለት ነው። ሁለተኛው ካፕከት የምንለው ነው። ካፕከት የተለያዩ ቪዲዮዎችን ኤዲት ለማድረግ የሚጠቅመን አፕሊኬሽን ነው። በእርግጠኝነት ሌላ ሰውም ሲያወራ ሰምታችሁ ሊሆን ይችላል። ይሄ አፕ እጅግ በጣም ጠቃሚ ነው፣ ስፔሻሊ ቪዲዮዎችን ኤዲት ለማድረግ። ለምሳሌ ይህን ቪዲዮ እንደምታዩት አሁን ይህን ቪዲዮ ራሱ ኤዲት ያደረኩት ካፕከትን ተጠቅሜ ነው። ቮይሱን እዚህ ጋር ሪካርድ ያደረኩላችሁ ያለሁት። በጣም ጠቃሚ የሆነ አፕሊኬሽን ነው። ስለዚህ አፕ ፉል ቱቶሪያል ዩቲዩብ ላይ ሰርቻለሁ። እዚህ ቻናል ላይ ብዙ የካፕከት ኤዲቲንግ ስኪሎችን ስለሰራው ዩ ካን ጎ ኤንድ ቼክ ኢት አውት። በጣም የሚገርም አፕሊኬሽን ነው። ፕሌይ ስቶር ላይ ታገኙታላችሁ። ይህንንም ፉል ቱቶሪያል ዩቲዩብ ላይ ያለላችሁ። ሌላኛው ዲዮሊንጎ የሚባለው አፕሊኬሽን ነው። አይ ቲንክ ብዙዎቻችሁ ታውቁታላችሁ። ይህን አፕ ማንኛውንም አይነት ቋንቋ እዚህ አፕሊኬሽን ጋር ገብታችሁ መማር ትችላላችሁ። ይህ አፕ በውስጡ ከ40 በላይ አፕሊኬሽኖች አሉት ወይም ደግሞ ከ40 በላይ ቋንቋዎችን የሚይዝ ሲሆን በጣም ጠቃሚ የሚባል አፕሊኬሽን ነው። ከ40 በላይ ቋንቋዎችን በቀላሉ ማስተማር ይችላል ማለት ነው። እንደምታዩት ላይ 87 ይላል። እሱም የኔ ስትሪክ ነው። ለ87 ቀን ተጠቅሜዋለሁ ማለት ነው። ይህን አፕ በቀን ስትሪክ ያለው ሲሆን ልክ እንደ ስናፕቻት እዚህ አፕ ላይም በቀን ውስጥ 5 ደቂቃም 10 ደቂቃም የተማራችሁ የምትፈልጉትን አይነት ቋንቋ ፐርፌክት መሆን ትችላላችሁ ማለት ነው። በእርግጠኝነት በ6 ወር ውስጥ ቀልጣፋ ተናጋሪ መሆን ትችላላችሁ ማለት ነው። በጣም የሚገርም አፕሊኬሽን ነው። ይህንንም ፕሌይ ስቶር ላይ በነጻ ታገኙታላችሁ። ዩ ጋይስ ካን ጎ ኤንድ ቼክ ኢት አውት ማለት ነው። ሌላኛው ኦንስትሪም ይባላል። ይሄ አፕሊኬሽን የተለያዩ ሙቪዎችን በነጻ እንድናይ የሚረዳን አፕሊኬሽን ሲሆን ማንኛውም አይነት ሙቪዎች ዩ ካን ጎ ኤንድ ዋች እዚህ አፕሊኬሽን ላይ። ይህን አፕ ክሮም ላይ ነው የምታገኙት። ለየት የሚያደርገው ልክ እንደ ሌሎቹ ፕሌይ ስቶር ላይ የሚገኝ ሳይሆን ክሮም ላይ ገብታችሁ ነው ዳውንሎድ የምታደርጉት ማለት ነው። ክሮም ላይ ገብታችሁ ሰርች ታደርጉና
ዳውንሎድ አፕሊኬሽን ብላችሁ ነው ወደ ስልካችሁ የምታወርዱት። ማንኛውም አይነት ሙቪዎች እዚህ ጋር ኔትፍሊክስም ሆነ የምንም ሆነ የተለቀቁ አዲስም ከሆኑ በካም እዚህ ላይ ማግኘት ትችላላችሁ ማለት ነው። ሶ በጣም አሪፍ ሙቪ ነው። በጣም አሪፍ አፕሊኬሽን ነው። ለምሳሌ አሁን ይህ ሙቪ ማየት ከፈለጋችሁ ወይም ዳውንሎድ ማድረግ ከፈለጋችሁ አንድ ፕሮ ቲፕ ልስጣችሁ። ይህ ሙቪ ዳውንሎድ ለማድረግ የግዴታ ይሄ አፕ ኤስ ፕሌየር የሚባለው አፕ ያስፈልጋችኋል ዳውንሎድ ለማድረግ ማለት ነው። በኋላ ለማየት ፈልጋችሁ ምናምን ነገር ዳውንሎድ ማድረግ ከፈለጋችሁ ይህ አፕ ያስፈልጋችኋል። ኤስ ፕሌየር የሚባለው አፕ ፕሌይ ስቶር ላይ ያለላችሁ በጣም አሪፍ የሆነ አፕ ነው ዳውንሎድ ለማድረግ። ለምሳሌ ይህን ዳውንሎድ ያደረኩ ነው። ኦንላይን ለማየት ግን አፕሊኬሽኑ ኦን ስትሪም ብቻ በቂ ነው ማለት ነው። ሶ በጣም የሚገርም አፕ ነው፣ ቼክ አድርጉት። ሌላኛው ኳስ ለምታዩ ሰዎች ይሄኛው ሪሲፋይ ቲቪ ይባላል። ይህንንም ክሮም ላይ ነው ዳውንሎድ የምታደርጉት። በጣም የሚገርም አፕሊኬሽን ነው። እንደምታዩት ማንኛውም አይነት ላይቭ የሆኑ ኳሶች ፕሪሚየር ሊግ፣ ቻምፒዮንስ ሊግ፣ ወርልድ ካፕ ሊሆን ይችላል። ማንኛውም አይነት ፋይናሎች፣ ላሊጋዎችም እዚህ አፕሊኬሽን ላይ ማየት ትችላላችሁ ማለት ነው። ያለምንም ማስታወቂያ ያለምንም ማቆራረጥ ቁጭ ብላችሁ ማየት ትችላላችሁ። በጣም የሚገርም አፕሊኬሽን ነው። ክሮም ላይ እንዴት ዳውንሎድ ማድረግ እንደሚቻል ያልገባችሁ ወይም መጠየቅ የምትፈልጉ ካላችሁ ኮሜንት ላይ ሀሳባችሁን አሳውቁኝ። እኔ ፉል ቱቶሪያሉን በውስጥ በኩል አሳውቃችኋለሁ ማለት ነው፣ እንዴት ዳውንሎድ እንደምታደርጉት። ሶ አፕሊኬሽኑ በጣም የሚገርም ነው። እንደምታዩት ማንኛውም አይነት ጨዋታዎችን እዚህ ጋር ማየት ትችላላችሁ ማለት ነው። እንዴት ዳውንሎድ ማድረግ እንደሚቻል ማወቅ የምትፈልጉ ከሆነ ኮሜንት ላይ አሳውቁኝ። ቦነስ ቲፕ ልስጣችሁ፣ ይሄን አፕ ቼክ አድርጉት። ሶ ሚውዚክ ዳውንሎደር ይባላል። ማንኛውም አይነት ሚውዚክ ዳውንሎድ አድርጎ የሚያስቀምጥላችሁ ሲሆን ከቴሌግራም አይ ቲንክ ይሄኛው በጣም የተሻለ ነው። ከእናንተ የሚጠበቀው እዚህ ጋር የምትፈልጉትን ሙዚቃዎች ሰርች ታደርጋላችሁ። ከዛም በኋላ እዚህ ጋር ዳውንሎድ አድርጎ ራሱ ያስቀምጥላችኋል ማለት ነው። እንደምታዩት በጣም የሚገርም አፕሊኬሽን ነው። ሰርች ታደርጉና ዳውንሎድ ስትሉት እዚህ ጋር ሰርች አድርጋችሁ ዳውንሎድ ማድረግ የሚጠበቅባችሁ ቁጭ ያደርግላችኋል። ሶ ጎ ቼክ ኢት። I'm with the AP, spent 200K, they told me that frost, rainbow face, they hope I fall off,